አሜን። ስለነበረው የጸሎት ሰዓት ሁሉ ለእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። በጸሎት ማስጀመሩን ለአባታችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን፣ ተስፋ መንግሥተ ሰማያትን ያወርስልን። እሺ መርሐ ግብራችንን በጸሎት ጀምረናል። ከዚህ በመቀጠል አንድ መዝሙር በጋራ እንዘምራለን ማለት ነው። መዝሙር ምረጡ እስኪ በጋራ እንዘምረው። መዝሙር ምረጡ። ይህንን ጉባኤ ባርክልን የሚለው መዝሙር ይቻላል። እሺ መዝሙርን በጋራ አብረን እንዘምራለን። ሁላችንም እንዘምር። ይህንን ጉባኤ ባርክልን ጌታችን፣ ይህንን ጉባኤ ባርክልን ጌታችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን፣ ሰላም ስጠን ፍቅርን ስጠን ዛሬ ለሁላችን። ወለአብ ለአብ ለመንፈስ ቅዱስ ለመንፈስ ቅዱስ ይደርብን የመስቀሉ የማርያም ፍቅር፣ ይደርብን የመስቀሉ የማርያም ፍቅር፣ አሜን። ስለነበረን የዝማሬ ሰዓት ሁሉ ለእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። እሺ ከዚህ በመቀጠል አባታችን በመካከላችን ይገኛሉ። ቃለ ወንጌል የምንሰማበት ሰዓት ነው። ወደ አባታችን እንሄዳለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ በክርስቶስ ክርስቲያን
በወልድ ውሉድ የተሰኛችው ሰማያዊ ጥሪ ተካፋይ የሆናችሁ የእናታችን የቅድስት ድንግል ማርያም የአስራት ልጆች የሆናችሁ በያላችሁበት እዚህም ያላችሁ ወንድሞቼ እህቶቼ እንዴት ሰነበታችሁ? እንዴት ዋላችሁ? እንዴት አመሻችሁ? በቸርነቱ በኪነ ጥበቡ እንደ ስራችን ሳይሆን በዚህ ቦታ እንድንገኝ የቃሉ ባለቤት ቃሉን እንድንሰማ በዚህ ቦታ ከያለንበት መርጦ እዚህ ሰበሰበን እግዚአብሔር አምላክ ስሙ የተመሰገነ ይሁን። አጠር ባለ መልኩ የዛሬው የትምህርታችን ርዕስ የሊቀ መላኩ የቅዱስ ገብርኤልን በግብረ ተአምራት እግዚአብሔር አምላክ የቅዱስ ገብርኤል ላይ አድሮ ያደረገውን ስራ ድንቅ ስራ እናያለን። ኑ ትርአዩ ግብር እያለ እግዚአብሔር ስራ ለማየት ኑ ስራው ድንቅ ነውና ይላል ቅዱስ ዳዊት። የትምህርታችን ርዕስ መኑ ዘያድኅነክሙ እምእዴ፣ መኑ ዘያድኅነክሙ እምእዴ፣ ከእጄስ የሚያድናችሁ ማነው በሚል ነው። ይህንን የተናገረ ፈጣሪ ሳይሆን ፍጡር እግዚአብሔር ሳይሆን የተናገረ ማነው? የሰው ልጅ። እግዚአብሔር እንደ መልካችን እንደ ምሳሌያችን እንፍጠር ብሎ የተባለው ሰው የተፈጠረው እግዚአብሔር አምላክ ከፍ ከፍ ያደረገው የሰው ልጅ ከፍ ያደረገውን እግዚአብሔርን ክዶ ከእኔ እጅ የሚያድናችሁ ማን ነው ብሎ ነው የተናገረው። ናቡከደነጾር ንጉሥ ነው። በባቢሎን ምድር ላይ የነገሰ እግዚአብሔር አምላክ የሕዝብን የሱን ሰዎችን እንዲያስተዳድር እንዲመራ ከፍ አድርጎት ካሉ ሰዎች መርጦ ያስቀምጠው ሰው ነው። ነገር ግን የእግዚአብሔርን ስልጣን የሚገዳደር ማን ነው? እግዚአብሔር ያለ ሎቱ ስብሐት እግዚአብሔርን የካደ ሰው ማለት ነው። ማን ነው ከእጄ የሚያድናችሁ ብሎ ተናገረ። እሱ በነገሰ ናቡከደነጾር በነገሰ በ18ኛው ዓመት በልቡ ትዕቢት ተነሳስቶ የወርቅ ምስል አቆመ በዱራ ሜዳ ይላል። በነገሰ በ18 ዓመቱ የወርቅ ምስል በባቢሎን ምድር በዱራ ሜዳ ላይ አቁሞ የሰው ልጆች እንዲሰግዱ ጣዖት አምልኮ እንዲያመልኩ አድርጎ አቆመ። በ19ኛው ዓመት እንዲህ ሰዎች ለጣዖቱ ላቆመው ለወርቅ ምስል እንዲሰግዱ አደረገ ይላል። ለምንድን ነው ይህን ያቆመው ይባል? ከማቆሙ በፊት ንጉሥ ሕልም ያያል። ሕልም አይቶ ያየው ሕልም የራሱ ሕልም ከሱ ጠፋበት ይላል። የእግዚአብሔር ጸጋ የራቀ ሰው ምን እንዳየ ምን እንደተናገረ ይረሳል። የእግዚአብሔር ሰው የሆነ ግን መንፈስ ቅዱስ ስለሚመራው መንፈስ ቅዱስ ስለሚገልጥለት ያየውን ሁሉ ያስታውሳል። እንድናስታውስ ያደርገናል። የእግዚአብሔር መንፈስ ምን ስንሆን? እኛ የእግዚአብሔር ቤተ መቅደሶች ስንሆን የእግዚአብሔር እናንተ የእግዚአብሔር ቤተ መቅደሶች አይደላችሁም ይላል ሐዋርያው ቅዱስ ጳውሎስ አይልም ይላል። ስለዚህ የእግዚአብሔር መንፈስ የራቀ ሰው ጸጋ እግዚአብሔር የራቀው ሰው ጸጋ መንፈስ ቅዱስ የራቀ ሰው ያየውን ይረሳል፣ የሰማውን ይረሳል። በልቡ ክፋትን ስላሰበ ያየውን ሕልም ምን እንዳየ ጠፋበት ይላል። በዚህ ሰዓት ሐሰተኞች ጠቢባን የሚባሉ በዛ በባቢሎን ምድር አካባቢ ነበሩ። ጠቢባን የተባሉ በራሳቸው የዚህን ዓለም ጥበብ ያዙ። ነገር ግን እግዚአብሔርን የማያውቁ ውሸተኞች ዛሬ በዘመናችን እንደነበሩ ሐሰተኞች ነቢያት ነን የሚሉ የነቢይን ሥራ የማይሰሩ ጠቢባን የሚሉ እግዚአብሔርን የረሱ ቀዳሚያ ለጥበብ ፈሪሃ እግዚአብሔር ይላል። የጥበብ ሁሉ መጀመሪያ ምንድን ነው? እግዚአብሔርን መፍራት። የጥበብ ባለቤት ማን ነው? እግዚአብሔር አምላክ። ከዚህ በኋላ እነዚህን ጠቢባን ጠርቶ ንጉሥ ናቡከደነጾር ጠርቶ ምን አለ? እባካችሁ ያየሁት ሕልም ጠፍቶብኛል ንገሩኝ ብሎ አስጨነቃቸው።
አንተ ያየውን ህልም እንዴት እንፈታለን? እንዴት እናውቃለን? አንተ ያየውን ሳታውቀው እኛም ለአንተ እነግርሃለን። ይሄንን የሚፈታ ሰው በዚህ ዓለም ውስጥ የለም ብሎ ለሱ መልስ መልስለት ይላል። በዚህ ሰዓት ንጉሡ ተናዶ እነዚህ ሰዎች እንዲጠፉ አዘዘ ይላል። ትንቢተ ዳንኤል ከምዕራፍ 2 ጀምራችሁ ብታነቡ ይህን ቃል ታገኛላችሁ። ይህንን አንተ ያየውን ህልም እኛ እንዴት አድርገን እንፈታለን? ሳናየው ሳንሰማ እንዴት አድርገን እንፈታለን? የሚገርም ነው። እሱ ያየውን ከእግዚአብሔር የተሰጠ ስለሆነ እሱ ራሱ ልቡ ከእግዚአብሔር የራቀ ስለሆነ እግዚአብሔር ማን ነው ያለ ሰው ስለሆነ በትዕቢት ስለሚሄድ ያየውን ጠፋበት። ሰዎቹም ያንን ለመፍታት እነዚህ ሰዎች ጠበቃን ናቸው ብሎ በቤተ መንግስቱ አካባቢ ያሉ ሰዎች ናቸውና እነሱን እያመነ ይፈትልታል ብለው ተናገሩ ይላል። ስለዚህ በዚህ ሰዓት ንጉሡ እነዚህ ሰዎች እንዲጠፉ አዘዘ። በዚህ ሰዓት ኧረ ህልም የሚፈታ ሰው አለ ተባለና ዳንኤል መጣ። ዳንኤል በመሰረቱ የንጉሥ ቤተሰብ ነው። የንጉሥ ቤተሰብ በመሆኑ ቤተሰቦቹ ወደ ባቢሎን ሲሰደዱ አብሮ የተሰደደ ሰው ነው። ወደ ባቢሎን ሲሰደዱ አብሮ የተሰደደ በልጅነቱ ተሰዶ የሄደ ሰው ነው። በባቢሎን ላይ ያለ ነው እንግዲህ ንጉሥ ማለት ዳዊት ዳንኤል ለነብይነት የተጠራው በነብይነት የሰራ የነበረው ከክርስቶስ ልደት በፊት ከ625 እስከ 526 ዓመተ ምህረት ድረስ በነብይነት ያገለግል ነበር። ማንም እግዚአብሔርን በመፍራት የእግዚአብሔር ሰዎችን ይመክራቸው፣ ይገሳቸው፣ ያስተምራቸው ነበር። ከዚህም የተነሳ ዳንኤል አካሄዱ ሁሉ ከእግዚአብሔር ጋር ስለሆነ እንደ ዮሴፍ በንጉሥ ቤት ለመሾም በቃ። ለምን? ጸጋ እግዚአብሔር ስላለው። ዮሴፍ ወንድሞቹ ሸጡት፣ ወደ ጉድጓድ አስገቡት፣ ከዚያም አወጡት። መጀመሪያ ወደ ጉድጓድ ውስጥ ጣሉት፣ ከዚያ አወጡት፣ ሸጡት። ከዚያ የሄደ በንጉሥ ቤት እያለ ወንጀል ሰራ። ያልፈጸመ ወንጀል ፈጸመ ተብሎ ወደ እስር ቤት ገባ። ከእስር ቤት ማን አወጣው? እግዚአብሔር አምላክ አወጣው። ለምን? አካሄዱን ከእግዚአብሔር ጋር ስላደረገ። ዳንኤልም እንደዚሁ አካሄዱን ከእግዚአብሔር ጋር ነበረ። ዳንኤል ጌታችን ከድንግል ማርያም እንደሚወለድ መጀመሪያ ትንቢት ተናግሯል። ትንቢተ ዳንኤል ምዕራፍ 2 ከቁጥር 1 ብናነብ ይህን ቃል እናገኛለን። ዳንኤል ማለት ዳኛ እግዚአብሔር ማለት ነው። ዳንኤል ማለት ፍትሐ እግዚአብሔር ማለት ትርጉሙ ራሱ ፍትሐ እግዚአብሔር፣ ዳኛ እግዚአብሔር ማለት ዳንኤል ማለት። ስለዚህ ጠቢባን የተባሉ እንዲጠፉ እንዲሞቱ ተብሎ በንጉሡ ትእዛዝ ወጣ። በዚህ ሰዓት ያ ዳንኤል ተገኘና ንጉሥ ያየውን ህልም ወደ ንጉሡ ጠርቶ ሄደ። ንጉሥ ያየውን ህልም እባክህ ህልም አይቻለሁ፣ ነገር ግን ጠፍቶብኛል ብሎ ማንን ይጠይቋል? ዳንኤልን ይጠይቋል ይላል። ዳንኤል ምን አለ? ጥበብና ኃይል ለእርሱ ነውና የእግዚአብሔር ስም ከዘላለም እስከ ዘላለም ይባረክ የተመሰገነ ይሁን አለ። ዳንኤል ጥበብን ለጠቢባን እውቀቱን ለአስተዋዮች ይሰጣል፣ የጠለቀውን የተሰወረውን ይገልጣል፣ በተጨማሪም በጨለማ ያለውን ያውቃል፣ ብርሃንም ከእርሱ ጋር ነው አለ ብሎም ሚስጥሩን ገለጠበት። ንጉሥ አንተ ያየውን ይሄ ነው ሰጠ ለእግዚአብሔር። ለምን? ጥበብ ገላጭ ማን ነው? እግዚአብሔር አምላክ። ማንም በጥበቡ አይመካ ይላል። ጠቢብ በጥበቡ አይመካ፣ ኃያል በኃይሉ አይመካ ይላል እግዚአብሔር ቃል። ምንም እውቀት በዚህ ዓለም ቢኖረን ከእግዚአብሔር የተለየ እውቀት ከእግዚአብሔር ያርቀናል። ሚስጥርን ለምን ሰራ ቢባል ክፉ መካሪዎች ያንን ምስሉን ለምን ሰራ ቢባል ያንን ክፉ መካሪዎች አንተ እንደዚህ ብታረግ የወርቅ ምስል ብታቆም ብለው መጀመሪያ መክረውበት ነበር። ክፉ መካሪዎች ሁሉ ራሱ የወርቅ ብሎ ተርጉመውልኝ ነበር። አንተ ግን ብለው እሱን ያንን የክፉ ምስል እንዲያቆም መጀመሪያ ክፉ ምክር መክረውበት ነበር። በዚህ ሰዓት ያ ነቢዩ ዳንኤል ስለ ወርቅ ያየውን ህልም ተረጎመለት።
በዚህ ሰዓት ነብዩ የተረጎመውን ህልም ንጉሱ ስላመነ ህዝቡ ሁሉ እግዚአብሔር ወደ ማምለክ ይሄዳሉ፣ ጣዖቱ ይቀራል ብለው ስጋት አደረባቸውና እነዚያ መሳፍንቶች ስለዚህ የወርቅ ምስል ሶስቱም ወጣቶች በዛ የወርቅ ምስል በሚሰገድበት ሰዓት ለአገሩ ህዝብ ሁሉ አዋጅ ተደረገ። ንጉሱ ላቆመው ምስል የወርቅ ምስል መታችሁ ስገዱ ብሎ ሲናገሩ ሁሉም ተሰበሰበ። ሶስት ወጣቶች አናንያ፣ አዛርያ፣ ሚሳኤል የሚባሉ ወጣቶች ተሰብስበው በዚያ በንጉሱ ወርቁ በሚሰገድበት በወርቁ ሰዎች በሚሰግዱበት ሰዓት በዚያ ቦታ ላይ ተገኙ። ለምን ቢባል የአምልኮ ጣዖት ከንቱና የእግዚአብሔር ክብርን ለመግለጽ አምልኮ ጣዖት ከእግዚአብሔር የሚለይ መሆኑን ለማሳወቅ በዚያ ቦታ የተገኙት እነሱ ለመስገድ ሳይሆን አምልኮ ጣዖት ከእግዚአብሔር የተለየ ለመሆኑ ከሌላ አምላክ አታምልኩ ተብሏልና ያንን የዛ የጣዖቱን ከንቱነት ለመናገር የእግዚአብሔር ክብር ለመግለጽ ነው። ሌላው ወደ ባቢሎን ተማርከው የሄዱ እስራኤላውያን ፈርተው እንዳይሰግዱ ነው። ብዙ እስራኤላውያን ወደ ባቢሎን አገር ተሰደው ሄደው ነበር። ያንን ንጉሱ ላቆመው ምስል እንዳይሰግዱ ለማስተማር ነው በዛ ቦታ የተገኙት። በዚህ ሰዓት ንጉሱ ምን አደረገ? መጀመሪያ ሹማምንቶቹ መኳንንቶቹ አጣቶቹ ነበር። አንተ ላቆርኮ ለወርቁ ምስል የማይሰግዱ ሶስት ወጣቶች አሉ ብለው ክፉ መክረውበት ነበር። በዚህ ሰዓት እኔ ላቆምኩት ስዕል ወይም ጣዖት የማይሰግድ ማን ነው ብሎ ወጣቶቹ እንዲከሰሱ ተደረገ። ሁለተኛ ንጉሱ ምን አደረገ? ወጣቶቹ እንዲከሰሱ አደረገ። ሌላው ወጣቶች እነዚህ ወጣቶች መከሰስ ብቻ ሳይሆን ወደ ጉድጓድ ውስጥ እንዲጣሉ ማንን ያደርገው? ንጉሱ። በዚህ ሰዓት ጉድጓድ ውስጥ እያሉ እግዚአብሔር አምላክ አንተ ላቆምከው ምስል እንኳን እኛ አንሰግድም፣ ባያደለን እንኳን እኛ አንተ ላቆምከው ምስል ለወርቅ ምስል አንሰግድም ብለው ያንን ቃል ተናገሩ። በዚህ ሰዓት እግዚአብሔር አምላክ ወደ እሳት ውስጥ ቁመቱ 60 ክንድ ወርዱ 6 ክንድ የሆነው እሳት ውስጥ ሲጥሏቸው ወዲያውኑ ቅዱስ ገብርኤል መጥቶ ያንን ውሃውን በመስቀል ሲባርከው እነዚያ ሰዎች እንደ ቀዘቀዘ ውሃው እሳቱ ቀዝቅዞ ቅዱስ ገብርኤል እነዚህ ወጣቶችን አዳናቸው። ስለዚህ ከዚህ የምናገኘው ትምህርት ምንድነው? ነው አሁን ከዚህ የምናገኘው ትምህርት ምንድነው? የነዚህ የልጆቹ ፍጹም እምነት፣ የወጣቶቹ ፍጹም እምነት፣ ሌላው ጽናት። ብዙ መከራ ደርሶባቸዋል። ፍጹም እምነትን የሚያሳይ ነው። ሌላው ጽናትን፣ የሚመጣውን መከራ ሁሉ በማን ላይ ይጣሉት? በእግዚአብሔር ላይ። ስለዚህ ከዚህ እኛ የምናገኘው ትምህርት ምንድነው ብለን ብንል እኛ ያለነው በዚህ ምድር ላይ ነው ያለነው። ስለዚህ ብዙ ፈተናዎች ሊመጡብን ይችላሉ። ያንን ፍጹም በሆነ እምነት መጠበቅ ያስፈልጋል። እግዚአብሔር የሚሰጠንን እስከምናገኝ ድረስ እምነታችንን አጥንተን በያልንበት መጠበቅ ያስፈልጋል። ይህንን ፍጹም እምነት እንደተባለ ዳንኤል እንደሆነ ነብዩ ዳንኤል ትንቢተ ዳንኤል ምዕራፍ 3 ቁጥር 17 ላይ እናገኛለን። ሌላው ያለን አጥንተን መያዝ ይላል። ራዕይ ዮሐንስ ምዕራፍ 3 ላይ ቁጥር 11 ላይ ያለንን አጥንተን መያዝ ያስፈልጋል። እችን ተዋህዶ ቅድስት ብሪት ያስፈልጋል ማለት ነው። ስለዚህ እግዚአብሔር እንደዚህ አጥንተን የምንይዝ ከሆነ እግዚአብሔር ለኛ ይዋጋልናል። እግዚአብሔር ለኛ ጋሻ መከታ ይሆንልናል ማለት ነው። ስለዚህ ወጣቶች ላይ ይሄ ፈተና ከደረሰ ከኛ የሚጠበቀው ምንድነው? ወደ ራሳችን ሕይወት መለስ ብለን ማየት ያስፈልጋል። ዛሬ በጉልበታቸው በሀብታቸው የሰው ልጅ የሚያስለቅሱ አሉ። እውነት ውሸት? በጉልበታቸው በሀብታቸው በገንዘባቸው በስልጣናቸው የሰው ልጆችን የሚያስለቅሱ፣ የሰው ልጆችን የሚያርዱ፣ የሰው ልጆችን የሚገሉ አሉ። ጥበብ አለን ብለው በጥበባቸው የሚሄዱ ሰዎች አሉ። ስጋዊ ፈተና አለ። ስለዚህ አጥንትን መጠበቅ ያስፈልጋል። በዚህ ዓለም ላይ ያለን ስጋዊ ፈተና አለበት። አንደኛ ከውስጣችን የሚወጣው ፈተና ከውስጣችን ወጥቶ እኛን የሚፈትን ፈተና፣ ሌላኛው ደግሞ ከውጭ ሆኖ እኛን የሚዋጋን ፈተና።
ዛሬ ሰይጣን ስጋ በለበሱ ሰዎች አድሮ ስጋ የለበሰ አጋንንት አለ። ክፉ የሚያሰራ ክፉ ምኞትን ኃጢአትን አታርግ የተባለውን እንድናደርግ የሚያደርገን ክፉ ምኞት። በዓይናችን ክፉ ነገር እናያለን፣ በጆሮአችን ክፉ ነገር እንሰማለን፣ በአፋችን በእጃችን ክፉ ነገር እንሰራለን፣ በአፋችን ክፉ ነገር እናውቃለን። ከዚህ ግን እንድንቆጠብ አፋችን ለምን የተፈጠረው? እግዚአብሔር ለማመስገን። ዓይናችን ለምን የተፈጠረው? የእግዚአብሔር ቃል ለማንበብ። ጆሮአችን ለምን የተፈጠረው? የእግዚአብሔር ቃል ብቻ ለመስማት። ዛሬ በጆሮአችን ቃል ብቻ ነው የምንሰማው፣ በአፋችን የምንናገረው እውነት የእግዚአብሔር ቃል ብቻ ነው የምንናገረው። ስለዚህ እንድንጠነቀቅ እነዚህ ወጣቶች እግዚአብሔር ባያዝንን እንኳን አንተ ላቆምከው ምስል አንሰግድም ነው ያሉት። ከዚህ በጣም ትንሽ ፈተና ቢመጣም የሰው ልጅ አይችልም። ስለዚህ እግዚአብሔር እኛን የወደደን በምን ነው? እኛ ወደነው ነው አይደለም። እግዚአብሔር ለሰው ልጅ ድህነትን ለመስጠት ምክንያት አግዶት ነው። ለምንድን እኛን የወደደን? ለምንድን እኛን የወደደን? እንዴት ነው የወደደብን? በፍቅሩ ነው። እኛን አፍቅሮን እግዚአብሔር አምላክ ወደዚህ ዓለም የመጣው የእኛን ሥጋ የለበሰው። ስለዚህ እኛ እርስ በራሳችን እንፈቀራለን ወይ? በያለንበት እርስ በራሳችን እንፈቀራለን። ፍቅር አንድያ ልጁን ወልድን ከሰማየ ሰማያት ወርዶ ከድንግል ማርያም እንዲወለድ ያደረገ ፍቅር ነው። ፍቅር ሳቦል ወልድ ኃያል መርሁ። ስለዚህ ሰውን ቢወድ ምን አለው? እኛ ሰውን ብንወድ ከሰው ምን እናገኛለን ነው? ሀብትን፣ ገንዘብን፣ እውቅናን ይልን እኛ ወንድማችን የምንወደው እንደዛ ነው ወይስ እግዚአብሔር በሚለው በእግዚአብሔር ቃል ጸንተን ብለን ነው የምንወደው? አይደለም። እኛ ሰውን የምንወደው ሰውን የሚወደው ሀብታም ስለሆነ ወይም ውበት ስላለው ወይም ጉልበት ስላለው ወይ ገንዘብ ስላለው ብለን ነው ሰውን የምንወደው። እግዚአብሔር ግን እኛን እንዲሁ ነው የሚወደው። እንዲሁ ደንበል እግዚአብሔር እኛን የሚወደው ወደ እሱ በምናቀርበው በከንፈራችን መስዋዕት በምናቀርበው ጸሎት እግዚአብሔር የሚወደው ለእግዚአብሔር እኛን ሲወድ መነሻው ምንድን ነው? መነሻውን መጨረሻውን ደግሞ እግዚአብሔር አምላክ አፍቅሮ ነው እኛን የወደደን። ስለዚህ ያለ መነሻ እግዚአብሔር አምላክ እኛን ይወደናል። ያለ መነሻ እግዚአብሔር ግን ያለ መነሻ እኛን ይወደናል። ስለዚህ እኛ እዚህ እርስ በራሳችን የምንታይ በመላ እንዋደዳለን፣ እንፋቀራለን። እግዚአብሔር አምላክ እኛን ከመውደዱ የተነሳ የማያልቀው የሕይወትን ውሃ የማያስጠጣው የሕይወትን ውሃ የማያስጠማው የማያልቀውን የሕይወትን ውሃ ጠጡ ይላል። ይሄ ምልክት ኢሳይያስ ምዕራፍ 56 ላይ ብናነበው ይህን ቃል እናገኛለን። እግዚአብሔር ዓለምን እንዲሁ ወደደው ይላል። መጀመሪያ የሕይወትን ውሃ ጠጡ ይለናል። የሕይወት ውሃ ሲባል ብዙ ነው። አንደኛ ቅዱስ ሥጋው ክቡር ደሙ ነው። የሕይወት ውሃ የማያልቀው ሕይወታችን የሚለመልምበት ቅዱስ ሥጋው ክቡር ደሙ የሕይወት ውሃ ፍቅር ነው፣ አንድነት ነው፣ ሰላም ነው። እግዚአብሔር ዓለሙን እንዲሁ ወዶታል ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ይህን ቃል እናገኛለን። የሕይወትን ውሃ እንዲያው የሕይወትን ውሃ እንዲሁ ጠጡ ይለናል። ራእይ ምዕራፍ 22 ቁጥር 17 ላይ እንዲሁ ያለ ዋጋ እንዲሁ ጠጡ ይለናል። ገንዘብ አንከፍልበትም። እንከፍላለን። እግዚአብሔር ቃል ስንማር አንከፍልም፣ በነፃ። እኛ ያለ እግዚአብሔር መኖር አንችልም። የሰው ልጅ ያለ እግዚአብሔር መኖር ይችላል? አይችልም። እኛ ግን ከእግዚአብሔር ጋር ነን ወይ? አይደለም። የሚያየው ግን ማፈቅር የማያየው እግዚአብሔርን ያፈቅራለሁ ግን እሱ ምንድን ነው? ዋሾ ነው ይለናል። ውሸታም ነው። ውሸት ማን ነው? ዲያብሎስ ነው። ከአስርቱ ቃላተ ኦሪት አንዱ
አትዋሽ አይደል? ከኃጢአት አንዱ ምንድን ነው? አለመዋሸት። ግን እኛ የምንወደው ወንድማችን የምናየው ወንድማችን አንወድም። እንዲሁም መውደድ ብቻ አይደለም፣ ካለመውደድ ተደረገ እንዲሁም ወደ መግደል ደርሷል። ዛሬ ወደ መግደልም እየደረሰ ነው ሰው ዛሬ። እርሱ ግን ነበረ፣ ይኖራል፣ ወደፊት ይኖራል፣ አሁንም አለ። የዘላለም አምላክ እኛን ወዶ እንደ ስራችን ጥፋታችን ሳያጠፋን እንደ ቸርነቱ የወደደን አምላክ ስሙ የተመሰገነ ይሁን። እኛ ስንወደው በምክንያት ነው። እኛ የምንወደው በምንድን ነው? በምክንያት እስከምናገኝ ድረስ የምንፈልገውን እስከምናገኝ ድረስ እኛ ግን እሱ ግን ይቀርበናል፣ ይወደናል። የምንፈልገውን የሚሰጠን አምላክ ሳንለምነው ሳንጠራጠር የምንለምነውን የሚሰማን አምላክ ሳንለምነው የምንፈልገውን ሳንለምነው የሚሰጠን አምላክ ነው አምላካችን። እሱ ግን እየራቀን እኛን ያቀርበናል። እኛ እሱን እንርቃለን፣ እሱ ግን ያደርገናል፣ ያቀርበናል። በምንድን ነው የራቅነው ብለን ብንል ቅድም እንዳልኳችሁ እርስ በርሳችን አንፋቀርማ። ዛሬ የዓለም ሕዝብ እርስ በራሱ ቢፋቀር እንደዚህ ያለ ጸብ፣ ክርክር፣ ሞት፣ የተለያዩ መዓት፣ የተለያዩ ነገሮች አይመጡም ነበር። ዛሬ ዓለም ራሷ ለሰራችው መሳሪያ ራሷን እያረፈች እየጠፋች ነው ያለችው። ይሄ ከፍቅር ማጣት የተነሳ ኃይለኛው ዝቅተኛውን እየኮረኮመ እያጠፋን ያለ ያው በቃሉ ላይ ያለ ይፈጸም ዘንድ ግድ ነውና እየተፈጸመ ያለው ከዚህ ማን ይሰውረን? ከዚህ እግዚአብሔር አምላክ ይሰውረን። እኛ እሱን እየጠላ ነው፣ እሱ እኛ ምን ያደርገናል? ይወደናል። ስለወደደን ነው ዛሬ እዚህ ቦታ ይህንን ቃሉን የምንሰማው። ከጧት ጀምረን ድረስ ስንት ስራ ነው የሰራነው። ልቦናችን ይህን ያወጣል፣ ያወርዳል፣ በነገድ ያስባል፣ ይሰራል፣ ይጾማል፣ ይጸልያል፣ ይሰግዳል። ነገር ግን በአንድ አንደበት ሁለት ስራ ይሰራል። ጠዋት ባመሰገንበት አንደበት ከሰዓት በኋላ ሰውን ማማት አለ፣ እውነት ውሸት ሰውን መጥራት አለ። ማን ያየናል? እግዚአብሔር አምላክ እንደዚህ ሰርተን በቸርነቱ በቤቱ ያመላልሰናል። እዚህ ላይ እኛ በሰራነው ስራ ከጧት ጀምረን እስካሁን በሰራነው ስራ አንድ መልአክ በራፉ ላይ መንገድ አቁሞ አትግባ ቢባል ማንም ይገባው? ማንም ይገባው? ማንም ይገባ የለም። ግን በቸርነቱ ያመላልሰናል። እንድንመላለስ ያደርገናል። ወደ ታች ቁልቁል ስንወድ ወደ ላይ ያወጣናል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ስለዚህ ይሄ ከሆነ እግዚአብሔር አምላክ ከኛ የሚፈልገው ምንድነው ነው? ዋናው ምንድነው ከኛ የሚፈልገው? የተፈጠረው ለምንድን ነው? ለምስጋና ነው። ስለዚህ በያለንበት ሆነን ሰውና መላእክት የተፈጠሩት እግዚአብሔር አምላክ የፈጠረው እኛ አመሰገነው አላመሰገነው በባህሪው የተመሰገነ አምላክ ነው። በባህሪው የተመሰገነ አምላክ አመስግነን ክብሩን እንድንወርስ ነው። ስለዚህ ከኛ የሚፈልገው ምንድነው? ንጹህ መስዋዕት። አቤል የተጠረጠረውን አዳፋ ክፉ ነገር የሌለውን ከልቡ ለእግዚአብሔር መስዋዕቱን ስላቀረበ ሰው ፊትን ያያል፣ እግዚአብሔር አምላክ ምን ያያል? ልብን ያያል። ስለዚህ ክፉ ነገር የሌለውን እግዚአብሔር ይቀበልልኛል ብሎ ያቀረበውን መስዋዕቱን ተቀብሏል። አልተቀበለም? ተቀብሏል። ምንም ክፋት የሌለው መስዋዕት እግዚአብሔር አምላክ ተቀበለው። ያንን ግን ክፉ የቃየልን መስዋዕት ቢቀበለው ይቀበለው ባይቀበለው የራስ ጉዳይ ብሎ ስላቀረበ ምን ቸገር ብሎ ስላቀረበ እግዚአብሔር አምላክ ቀጣው። ስለዚህ የምናቀርበው መስዋዕት ሁሉ እግዚአብሔር አምላክ ከኛ ምስጋና ከሆነ የከንፈራችን መስዋዕት እግዚአብሔር አምላክ እንዲቀበልልን በንጽህና ሆነን ወደ እሱ መቅረብ ያስፈልጋል። ከሰውነታችን ውስጥ እንደ ዮርዳኖስ የሚፍለቀለቀውን ከእህል ጋር ስለዚህ እግዚአብሔር አምላክ ከኛ የሚፈልገው ምስጋና ነው። እስትንፋስ ያለ ሁሉ ያመስግን ይላል መዝሙረ ዳዊት ምዕራፍ 150 ቁጥር 6 ላይ እስትንፋስ ያለው ሁሉ። ስለዚህ እኛ የኛ እረኛ ማን ነው? ጌታችን ኢየሱስ ክርስቶስ። ስለዚህ እኛ የእረኛ ምኖቹ ነን፣ በጎቹ ነን።
በጎቹ ነን። በጎቼ ድምፄን ይሰማሉ በኋላም ይከተላሉ ይላል። እውነታው እኛ ድምፁን እየሰማን ያለ ነው። ልባችን አሁን ከእሱ ጋር ያለው እዚህ ቃሉ ሲነገርን ከቃሉ ውጭ ሆነን በየስራችን እያለን በግል ስራችን እያለን ሁልጊዜ ልባችን ከማን ጋር መሆን አለበት? ከማን ጋር መሆን ያለበት? ከእግዚአብሔር ጋር። ለምን? በጎቼ ድምፄን ይሰማሉ ይከተሉኛል። እኔ የበጎች እረኛ ነኝ፣ እኔ ቸር እረኛ ነኝ። በጎቼ እኔ ባለሁበት ይኖራሉ፣ ድምፄን ይሰማሉ፣ ምን ይሆናሉ? ይከተላሉ ይለናል። ስለዚህ እነ ናቡከደነፆር ከእሱ መንጋ ወጥተው እግዚአብሔር ስብሐት እግዚአብሔር ማን ነው እስከ ማለት ደረሱት። ከእረኛው ከእግዚአብሔር ወጥተው ነው። እግዚአብሔር ማን ነው ያለው? ከእጅ የሚያድናቸው ለመሆኑ ማን ነው? ይህን ቃል ነው የትዕቢት ቃል ነው። የኃጢአት ሁሉ መነሻውና መጨረሻው ምንድን ነው? ትዕቢት ነው። ትዕቢት ነው። ሳጥናኤል አህያ መንጦ ላይ ከቅዱሳን መላእክት ሁሉ በላይ ሆኖ እያለ ወደ ላይ ቢያይ፣ ወደ ታች ቢያይ፣ ወደ ጎን ቢያይ ሁሉም ከሱ በታች ሆኖ አውቆ ምን ነገር አይቶ ምን አለ? በቃ እኔ ፈጠርኳቸው አለ። በዚህ ሰዓት ነው እንግዲህ ቅዱስ ገብርኤል በያለንበት ልቆም እግዚአብሔር ይህን እስከሚገልጥ ድረስ ብሎ በወቅቱ የነበሩ ቅዱሳን መላእክቶችን አረጋጓል። ዛሬም እያረጋጋን ያለው ሰለስቱ ደቂቅን በዛ ተወልሳት ውስጥ ያሉትን መጥቶ በመስቀሉ እነዚያ ወጣቶችን ያዳነ ማን ነው? ቅዱስ ገብርኤል። ማን? በእግዚአብሔር አምላክ በእሱ በቅዱስ ገብርኤል ተላኪነት መጥቶ ቅዱስ ገብርኤል ያነሱ እንዲድሩ አደረገ ቅዱስ ገብርኤል። ስለዚህ በጎቼ ድምፄን ይሰማሉ ይላል። ስለዚህ በጎቹ ነን። ድምፅ ሁሉ መስማት ያስፈልጋልና እግዚአብሔር አምላክ የትምህርታችን ርዕስ ምንድነው? ርዕሳችን ምንድነው? ከእጄ የሚያድናችሁ ማን ነው? ሎቱ ስብሐት እግዚአብሔር ማን ነው ማለት ነው። ትርጉም ከእጄ የሚያድናችሁ ማለት ነው እግዚአብሔር ማን ነው ማለት ነውና እግዚአብሔር ሾሞት እግዚአብሔርን የካደ ሰው ነውና እግዚአብሔር አምላክ ከእንደዚህ ያለ ክፉ ነገር አምላክ ይሰውረን ይጠብቃል። ሶስቱ ወጣቶችን ከዛ ከነደ እሳት ውስጥ ያዳነ እግዚአብሔር አምላክ እኛም እንደዚሁ ከሚመጣው መቅሰፍት እግዚአብሔር አምላክ ይሰውረን ይጠብቃል። ጉባኤያችን እግዚአብሔር አምላክ ይባርክ ይቀድስልን፣ ያስተማረን የገሰጸን ለወደ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን። አሜን። ስለነበረን ሰዓት ሁሉ ለእግዚአብሔር ስም የተመሰገነ ይሁን። ትምህርቱንም በሚገባ ላስተማሩን አባታችን እግዚአብሔር አምላክ ቃሉን ያሰማልን፣ ተስፋ ስፍነትን አውርስልን፣ ረጅም የአገልግሎት ዘመን ይስጥልን። እሺ እኛም እንግዲህ በተማርነው ትምህርት 30-60 ዓመት ያማረ ፍሬ አፍርተን የስሙ ቀዳሾች የክብር ወራሾች እንደሆን እግዚአብሔር በቸርነቱ ያድነን። እሺ ያው እንግዲህ ዕለቱን በተመለከተ ሰፋ በደንብ አድርገው አስተምረውናልና እንግዲህ እንኳን ለራማው መልአክ ለቅዱስ ገብርኤል ወርሃዊ ክብረ በዓል በሰላም አደረሰን። ይህንን እንግዲህ ሁሌም እንደምናደርገው በየወሩ የገብርኤል ሁሌም ጽዋን ቅዱስ ገብርኤልን እንዘክራለንና በውጭም ያላችሁ እዚህም ያላችሁ ወንድሞቻችን እንግዲህ ይህንን በረከት እንድንሳተፍ ስላደረጉልን እነሱም ባሉበት ሆነው ስራቸውን እንዲሰሩ ከተለያዩ ፈተናዎች እንዲጠብቋቸው እንግዲህ እዛ መዘከር ስለማይችሉ እኛ እዚህ እንድንዘክር አድርገዋልና ለእኛም ትልቅ በረከት ነው። ስለዚህ እነሱን በጸሎት ልናስባቸው ይገባል ማለት ነው። ያው ዘገብርኤል ሚዲያ የሚል አለ ቴሌግራም ቻናል ላይ እየገባችሁ ያው ይህንን መልእክት ለሁሉም ለበረከት እንዲሳተፉ ሸር ኮፒ ሊንክ የሚባለው ነገር እንግዲህ እዚህ ጋር መጠቀማችን ያስፈልጋል። ስለዚህ ለበረከቱ ሁሉም እንዲሳተፉ ዘገብርኤል ሚዲያ የሚለው ጋር እየገባችሁ ይህንን መረጃ ለሁሉም እንድታደርሱ ጸበለ ጻድቁ እስኪፈቀድ እሱን እየቀንትን እያልን አንድ መዝሙር አብረን እንዘምራለን።
ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ። ድንግል ያንቺ ክብር እያልን አብረን በጋራ እንዘምራለን። መዝሙሩን ለመዘመር በአብ ወወልድ ወመንፈስ ቅዱስ በእመቤታችን በቅድስት ድንግል ማርያም ምልጃና ጸሎት እሺ ያመን ሁላችንም እንዘምር። ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ትጸንሽ ሴትሽ በከበረ ዜና ይሆንልኛል ሴትልክ እንድጽናና ከገብርኤል ሰምተው መላእክት ሁሉ ለነገር ማደሪያ ክብርን ይሰጣሉ። ቤትሽ እንላለን እኛም አደግድገን የራማውን ልዑል አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ስርሽ በምድር ነው ሐረግሽ በሰማይ ንጹሕ ነሽ በወርቅ የተሞላሽ ሲሳይ የማኅፀንሽን ፍሬ በማነው ጠቃነ በኤፍራታ ሰምተን በግራ ቢተነ የተሰወረውን መናገር ተነዋ ከተመረጡት ጋር ሕጽት ብለና ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ከተፈጥሮ በላይ ጽንስን ያዘመነ የእሳት ምሰሶ ባንቺ ተተከለ የእግዚአብሔር ሀገር የእንጀራ ቤታችን ምንኛ ድንቅ ነው ክብርሽ እናታችን ብፅዕት እንላለን እኛም አደግድገን ቅድስት ኤልሳቤጥን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ተወልዶ በግርግም ተኝቶ ስላዩ ሰውና መላእክት አብረው አከበሩ የቆመው ግድግዳ በልጅሽ ፈረሰ በዳግማዊት ሔዋን የአዳም ዘር ተካሰ እጅግ እንነሳለን ሆነን በትሕትና ክብርሽን መመስከር ክብራችን ነውና ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ
ይመሰክራሉ ድንግል ያንቺን ክብር ይመሰክራሉ ማርያም ያንቺን ክብር። እሺ ስለ መዝሙሩ የመዝሙሩ ባለቤት እግዚአብሔር ስሙ የተመሰገነ ይሁን። የተመሰገነ ይሁን። ለዘመረ አንደበትን አጥንትን የሚያልመልመውን የመላእክት ጣዕመ ዝማሬ በሰማያዊት ኢየሩሳሌም ያሰማልን። እሺ ጸበለ ጻድቃን እየቀመስ ጸበለ ጻድቃን እየቀመስ ነው። እንግዲህ ሁሌም እንደምናደርገው ሁላችንም ምናልባት ዛሬ ያሉት አባሎቻችን ትንሽ ናቸው፣ ለእረፍትም ይሄዳሉ። ስለዚህ ለቀጣዩ በደንብ እንትን ብለን እናከብራለን ማለት ነው። ስለዚህ ያው ሁላችንም ከዚህ በረከት እንዲሳተፉ ሌሎች ወንድሞቻችንን እየጋበዙ እንድንመጣ ለቀጣዩ በደንብ ሰፋ አድርገን ይህንን ክብረ በዓል እያከበርን በረከት የምናገኝበት እስከሆነ ስለዚህ ሁላችንም ይሄንን እንደ መልእክቱን ደግሞ ያው በቴሌግራም ቻናል ላይ ግሩፕ ላይ የገባችሁ መልእክቱን የኢትዮጵያ የራሱ ቻናል ድረገጽ ስላለው እዛ ጋር እየገባን ሰብስክራይብ እንድታደርጉ መልእክቱን ለሁሉም እንዲደርስ ማዳረስ ስላለብን ማለት ነው። ይህንን መልእክት ሁላችንም እንያዝ። እሺ ጸበለ ጻድቃን እየቀመሳችሁ መዝሙር እንዘምራለን። አሁንም አብረን በጋራ ገብርኤል ገብርኤል መልአከ ራማ ስንጠራ ፍጥረት ድረስ ስምህን እንስማ እያልን እንዘምራለን። ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፍጥረት ድረስ ድምፅህን እንስማ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፍጥረት ድረስ ድምፅህን እንስማ ትንቢቱ ሲፈጸም ዘመኑ ሲያበቃ ከቀናት ሳይጎድል ደቂቃ ወደ ድንግል መጥተህ ደስታን አብስር የአምላክን ሰው በሆንክ ለዓለሙ ሰብከህ ወደ ድንግል መጥተህ ደስታን አብስር የአምላክን ሰው በሆንክ ለዓለሙ ለድፋቱ ሰጡ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለም ሞትና መከራ አንተ ባለህበት በየትኛውም ስፍራ ምንም ቦታ የለም ሞትና መከራ ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ የመንገድ መሪ ፈውስን ለማኒ ገብርኤል ስትመጣ በዛል ሰላሜ ደስታን አብሳሪ ተሸክመህ ዝና ዛሬ ለአገራችን ምስራች ዜና ደስታን አብሳሪ ተሸክመህ ዝና ዛሬ ለአገራችን ምስራች ዜና ገብርኤል ገብርኤል መልአከ ራማ ገብርኤል ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ አየን አይቶ ቅድስት ኢየሉጣ ስላንተ ተመስገን እስከ ልጇ ትምጣ እሳት
ለገብርኤል ነበልባል አስወጋጅ የአምላክን መወለድ ለዓለም የምትወድ አሳት ለነህምያ እሳት ለገብርኤል ነበልባል አስወጋጅ የአምላክን መወለድ ለዓለም የምታውቅ ገብርኤል መልአከ ራማ ገብርኤል መልአከ ራማ ስንጠራ ፈጥነህ ድረስ ድምፅህን እንስማ። አሜን። ስለነበረን የዝማሬ ሰዓት ሁሉ ወደ እግዚአብሔር ስም የተመሰገነ ይሁን። መዘመሪያን ደረትን አጥንትን የሚያለመልምን የበረከት ዝማሬ በስብሐት ኢየሩሳሌም ያሰማልን። እሺ የዛሬው መርሃ ግብራችን እስከዚህ ድረስ ቆይተናል። ለቀጣዩ ደግሞ በዚህ ሰፋ ባለ መልኩ ሁላችንም ተሰባስበን ተገናኝተን የመላኩን የቅዱስ ገብርኤልን በረከት ተሳትፈን እንድንለያይ እግዚአብሔር በቸርነቱ ይርዳን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ለእርሱ ይሁን። እሺ ከዚህ በኋላ ወደ መጨረሻው ጸሎት እንሄዳለን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ስብሐት ለእግዝእትነ ማርያም ድንግል ወላዲተ አምላክ ለእግዝእትነ ማርያም ድንግል ወላዲተ አምላክ ስብሐት ለመስቀለ እግዚእነ ኢየሱስ ክርስቶስ ደሎ ለመስቀለ እግዚእነ ኢየሱስ ክርስቶስ በምሕረቱ ይዘከረነ አሜን። አመዳግ ምጽአቱ ያስታፍረነ አሜን። በሰቦተ ስሙ ያንቅሐነ አሜን። ወበአምልኮቱ ያጽናነ አሜን። እግዝእትነ ማርያም አይርግ ጸሎተነ አሜን። ወአስተስሪ ኩሎ ኃጢአተነ አሜን። ቅድመ መንበሩ ለእግዚእነ አሜን። ለዘአምላነ ዘንተ ኅብስተ መላለም ምሕረቱ ወለዘአስተየነ ዘንተ ጽዋዐ መላለም ምሕረቱ ወለዘሠራ ለነ ሲሳየነ ወረብነ መላለም ምሕረቱ ወለዘታገሠ ለነ ኩሎ ኃጢአተነ መላለም ምሕረቱ ወለዘወሀበነ ሥጋዌ ቅዱሰ ወደሙ ክቡረ መላለም ምሕረቱ ወለዘአብጽሐነ እስከ ዛቲ ሰዓት አብለቱ ስብሐት ወአኮቴተ ለእግዚአብሔር ለመስቀሉ ክቡር የታኮተ ሲባል ስሙ ለእግዚአብሔር ወትረ በኩሉ የሁሉ ሰዓት በየጊዜው በየሰዓቱ ይጠብቃል። ይህንን ሕዝብ ስላበላ ይህንን መጠጥ ላጠጣ ለእግዚአብሔር ስሙ የተመሰገነ ይሁን። የበላነውን ከሥጋችን የጠጣነውን ከደማችን ጋር ያዋህድልን። አሜን። የሰማነውን እግዚአብሔር አምላክ ቃሉን የሰማነውን በልባችን ቀርጾ ያስቀምጥልን። ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ ዓለም ያላችሁ ወንድሞቻችን ወገኖቻችን በያላችሁ በዚያ አምላክ እሱ ይጠብቃችሁ። የልቦናችሁን ተምኔት ምኞት እግዚአብሔር አምላክ ይፈጽምላችሁ። በሰላም ያለን አምላክ በሰላም እንዲያሳድረን እንዲህ ብለን እንጸልያለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን።
ኩኑ ፍቱሐነ ወንጹሐነ ይረስሕን ይረስሕክሙ ከመ ንኩን ድሉዋነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ 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 የእናት ልመና ፊት አስመልስ አንገት አስቀልስምና ስለ እናቱ ስለ እናታችን ስለ ቅድስት ድንግል ማርያም ብሎ ይምረን ዘንድ በእንተ ማርያም መሐረነ ክርስቶስ እንበል። በእንተ ማርያም ስብሐት ለማርያም ስብሐት ለማርያም ስብሐት ለማርያም ስብሐት ለማርያም ስብሐት ለማርያም ክርስቶስ በእንተ ማርያም ስብሐት ለማርያም ስብሐት ለማርያም ስብሐት ለማርያም ስብሐት ለማርያም ስብሐት ለማርያም ክርስቶስ የአብ ጸጋ የወልድ ቸርነት የመንፈስ ቅዱስ አንድነት የእናታችን ቅድስት ድንግል ማርያም አማላጅነት የመላእክት የጻድቃን ሰማዕታት የደናግል የመነኮሳት ተራዳኢነታቸው አማላጅነታቸው በሁላችን ላይ ይደርብን። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። አሜን። ስለነበረን የፍጻሜ የጸሎት ሰዓት ሁሉ የእግዚአብሔር ስም የተመሰገነ ይሁን፣ የተመሰገነ ይሁን። አሜን። በጸሎት አስጀምረው በጸሎት አስፈጸሙልን አባታችንም እግዚአብሔር አምላክ ቃሉን ያሰማልን፣ ተስፋ መንግሥተ ሰማያትን ያውርስልን። እሺ የዛሬ መርሃ ግብራችን ይህን ይመስል ነበር። እንግዲህ በውጭ ያሉ ወንድሞቻችንም ይህንን መርሃ ግብር ስለተከታተሉ የቆያችሁ ሁሉ የመልአኩ የቅዱስ ገብርኤል አማላጅነቱ ረዳቱ ምልጃው በሁላችንም ላይ ይደርብን። ለቀጣይ እስከምንገናኝ ድረስ እንግዲህ እግዚአብሔር በቸርነቱ ሁላችንንም ለዛሬ ወር ያድርሰን። ስለዚህ ወደዚህ ወደ ተቀደሰው ወደ ምሕረት በሰላም እንደመጣችሁ በምትሄዱበት ሁሉ ሰላም እግዚአብሔር አይለያችሁ። እትብረ ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።